በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኢትዮጵያውያን ኦርቶዶክሳውያን የተዋህዶ ልጆች በአጠቃላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላም እና በጤና አደረሳችሁ። እንግዲህ በባለፈው በነበረን የመጀመሪያው ክፍል ላይ አብይ ጾም ማለት የጌታችን የኢየሱስ ክርስቶስ ጾም እንደሆነ አብይ የተባለበት ዋነኛ ምክንያት ጌታችን ኢየሱስ ክርስቶስ እንደጾመው እንዲሁም ደግሞ መቀጠል ደግሞ ጾመ ሁዳር ተብሎም እንደሚጠራ ሁዳር ማለት በቆየው ዘመን ውስጥ የመንግስት እርሻ እንደሆነ የመንግስትን እርሻ ብዙ ሰዎች በጋራ ሆነው እንደሚያርሱት እንዲሁም ደግሞ ያን የታረሰው እንደሚያጭዱና እንደሚከምሩ ሁሉ ብዙ ክርስቲያኖች ህዝብና አህዛብ ህፃናትና ታላላቆች ሆነው በጋራ እንደሚሰሩት ሁሉ ይሄንንም ትልቆችም ታናናሾችም ህፃናትም ጭምር የሚጾሙት ጾም እንደሆነ ከዛ የመጀመሪያውን ጾም ደግሞ በቤተክርስቲያናችን በቅዱስ ያሬድ የዜማ አከፋፈል መሰረት የመጀመሪያው ዘወረደ እንደሚባል ዘወረደ ማለት ከሰማይ ሰማያት መውረዱን እንዳሰብን ከዛም በመቀጠል ይሄ ዘወረደ ብቻ ሳይሆን ህርቃልም ተብሎ ህርቃል ስለተባለ ንጉስ ክርስቲያኖች የጾሙት ጾም ስለ እርሱ የጾሙት ጾም መታሰቢያም እንደሆነ ቤተክርስቲያናችን ታስተምራለች በማለት ስለዚህም ደግሞ በመጋቢት 10 ቀን በሚገኘው ቤተክርስቲያናችን የስንክሳር መጽሐፍና በፍትሐ ነገሥት አንቀጽ 15 ላይ ባለው ትርጓሜያችን ውስጥ ስለዚህ ስለ ህርቃል እንደተጻፈ በቤተክርስቲያናችን ትምህርት ተነጋግረናል። እንግዲህ ዛሬ በሁለተኛው ሳምንት ስለ ቅድስት እንናገራለን ማለት ነው። እንግዲህ ዘወረደ ቅድስት እያለን የምናገረው ቅዱስ ያሬድ ጾመ ድጓውን በሚከፍልበት ሰዓት የመጀመሪያውን ክፍል ዘወረደ ብሎ ስለጠራው ነው። እንግዲህ ምንድነው ዘወረደ ጌታ መውረዱን ነው። በሁለተኛው ሳምንት ስለ ቅድስት እንናገራለን ማለት ነው። እንግዲህ ዘወረደ ቅድስት እያለን የምናገረው ቅዱስ ያሬድ ጾመ ድጓውን በሚከፍልበት ሰዓት የመጀመሪያውን ክፍል ዘወረደ ብሎ ስለጠራው ነው። እንግዲህ ምንድነው ዘወረደ ጌታ መውረዱን ነው። አሁን ደግሞ ስለተለየችው ወይም ደግሞ ስለ ልዩነት የምንናገርባት ሳምንት ናት። ቅድስት ማለት ቀደሰ ለየ፣ ቅድስት ማለት የተለየች ማለት ነው። የተለየች የተባለችው አብይ ጾም የሚጀምርባት የጌታችን ኢየሱስ ክርስቶስ የመጀመሪያዋ ጾም ቅድስት ተብላ ትጠራለች። ከዛ በፊት ያለው ዘወረደ ነው ማለታችን ነው። ስለዚህ እቺ ቅድስት ማለት የተለየች ማለታችን ነው። በማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ፈታኝ ቀርቦ ጌታችን መድኃኒታችን ኢየሱስ ክርስቶስን አንተ የእግዚአብሔር ልጅ ከሆንክ በማለት ይህን ድንጋዮች ዳቦ አድርጋቸውና እንብላቸው በማለት እንደፈተነው ይናገራል። እንግዲህ በመጽሐፍ ቅዱስ ሰይጣን ወደ 19 አይነት የተለያዩ ስሞች አሉት። በኤልዜቡል ይባላል፣ ሰይጣን ይባላል፣ ዲያብሎስ ይባላል፣ ጋኔን ይባላል፣ የክፋት አባት ይባላል፣ የጥልቁ መልአክ ይባላል። በዚህኛው መጽሐፍ ቅዱስ ክፍል ግን ምንድነው ፈታኝ ተብሎ ነው የቀረበው። እንግዲህ እግዚአብሔርም ይፈትናል፣ ሰዎችም ይፈትናሉ፣ ሰይጣንም ይፈትናል። ፈተናዎች ግን ይለያያሉ። በኦሪት ዘልደት ወይም በኦሪት ዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን ፈትኖታል። እግዚአብሔር አብርሃምን የፈተነው ወደ ላቀ የአባትነት ደረጃ አብርሃም ከመባል ወደ አብርሃም የጥቂቶች አባት ከመባል የብዙዎች አባት ለማድረግ ነበር። ሰይጣን ብዙ ስሞች እንደመኖራቸው መጠን ሰዎችንም በብዙ አይነት ሁኔታ ነው የሚፈትናቸው። ለምሳሌ ዲያብሎስ ማለት በግሪክ ቋንቋ ሰይጣን አሳች ፈታኝ ማለት ነው። ስለዚህ ፈታኝ የጥልቁ መልአክ ዲያብሎስ ጋኔን እንዲሁም ደግሞ ብዙ ሲሆኑ ደግሞ አጋንንት ሰይጣናት እየተባለ በቤተክርስቲያናችን እንዲሁም በቅዱሳት መጻሕፍት ውስጥ ይጠራል። ይሄ በማቴዎስ ወንጌል ምዕራፍ 4 ላይ ግን ሰይጣን ስሙ ፈታኝ ተብሎ በጌታችን በኢየሱስ ክርስቶስ ቀርቧል ማለት ነው። ለምንድነው የፈተነው? ከጾመ በኋላ ነው። ሰይጣን የሚፈተናቸው ሰዎች ብርቱ የሆኑትን ሰዎች ነው። ገንዘብ የሌለውን ሰው ሌባ አይከተለውም ይባላል። ያ ማለት ክርስቲያኖች እየሆንን ስንሄድ እየበረታን ስንሄድ ሰይጣን ይፈታተነናል። ብርቱ እየሆንን ስንሄድ ወጣቶች ስፖርተኞች እየሆኑ ሲሄዱ ትግል የመግጠም እንዲሁም ደግሞ ከሰዎች ጋር የመገዳደር ምኞት ይመጣባቸው። ልክ እንደዚያው ደግሞ መንፈሳውያን እየሆንን ስንሄድ ከእግዚአብሔር ጋር እየተገናኘን ከእርሱ ጋር የተስማማን ስንሄድ ሰይጣን አብዝቶ እንደሚፈትነን ጌታ ምሳሌ ሆኗል ማለት ነው። ስለዚህ ይችን ሳምንት ምንድነው ብለን የምንጠራት ቅድስት ማለት የተለየች ናት። ምንድነው ጌታ ኢየሱስ ክርስቶስ ከሰው ተለይቶ 40 ቀንና 40 ሌሊት የጾመባትን ሰሙን የምናስብበት ቀን ስለሆነ ነው። እንዲሁም ደግሞ የሰዎች ልጆች አለማመንን በህይወታቸው ላይ እንዲያርቁ የእግዚአብሔር ፈቃድን የምንረዳበት ነው ማለት ነው። ስለዚህ ሰይጣን ክፉ ነው፣ ሰይጣን አሳች ነው። ስለዚህ ቅድስት የምንልበት ዋነኛው ምክንያታችን የተለየች ቀን ስለሆነች ብቻ ሳይሆን በተለየ ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰው ተለይቶ በምድረ በዳ ውስጥ ቅድም እንዳልነው በቆሮንቶስ ምድረ በዳ ውስጥ የጸለየበት ዕለት ማለታችን ነው። ስለዚህ ቆሮንቶስ ማለት ቅድም እንዳልነው በጣሊያንኛ ቋንቋ 40 ማለታችን ነው። ስለዚህ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ የጾመበትን ዕለት የምናስብባት ሁለተኛዋ ሰሙን ቅድስት ተብላ ትጠራለች። የእግዚአብሔር ልጅ ከሆንክ እሊህን ድንጋዮች ዳቦ አድርግ በማለት የእግዚአብሔር ቃል ይናገራል። ስለዚህ አንዱ ፈታኙን ሰይጣንን ድል የምናደርግበት እርሱን የምናረቅበት ሳምንታችን ነው ማለት ነው። ፈታኝ የተባለው ሰይጣን ነው። እርሱን ድል የምናደርግባት ሳምንት ናት ማለት ነው። ይሄ ፈታኝ እምነት አልነበረውም። ስለዚህ ምንድነው የሚለው? አንተ የእግዚአብሔር ልጅ ከሆንክ እሊህን ድንጋዮች ዳቦ አድርግ። የእግዚአብሔር ልጅ ከሆንክ ማለት የእግዚአብሔር ልጅ መሆኑን ከዚህ በፊት ሲናገር ነበር። እባክህ አታሰቃየን እያለ ሲናገር ነበር። ስለዚህ
የዓለማመን ከፍታ ነበር ማለት ነው። ሁለተኛው ደግሞ ራስክን ወርውር የሚል ቃል ይነገር ነበር። በመዝሙረ ዳዊት መዝሙር 63 ላይ እግዚአብሔር ዓለሙን ማዳን የሚችለው በመሰቀል ብቻ ነው። መዝሙር 63 ላይ አምላኬ አምላኬ ገይ ሳቢከ ጸማት ነፍሴ ለከ አምላኬ ሆይ አምላኬ ወደ አንተ ገሰግሳለሁ ሰውነቴ አንተ ተጠማች እፎ እስፋለከ ስጋዬ እንዴት አድርጌ እጄ ልዘርጋለህ በምድረበዱ ሀባልዎ እጾማይ በምድረበዳ እንጨትና ውሃ በሌለበት የሚል ቃል አለ። እንጨትና ውሃ ማለት ሳልሰቀል ከጎኔ ውሃ ማየገቦ ሳይፈስ ማለት ነው። ስለዚህ ዓለሙን እግዚአብሔር ሊያድን የሚችለው በመሰቀል ብቻ ነው ማለት ነው። ስለዚህ ሰይጣን ግን ዓለሙን እንዳይድን ይፈልግ ስለነበረ ራስህን ወርውር፣ ምክንያቱም ሳይሰቀል እንዲሞትና ዓለሙን እንዳይድን ፈቃዱን ወይም የሰይጣንን ፈቃድ ድል የነሳበት ሳምንት ሰሙነ ቅድስት ተብላ በቤተ ክርስቲያናችን ትጠራለች ማለት ነው። ስለዚህ በዚህ ሳምንት ክርስቲያኖች ሁልጊዜም አንደኛ የተለዩ መሆን አለባቸው ከምግብ ክፉ ከሆኑ ባለንጀሮች፣ ክፉ ከሆኑ ንግግሮች፣ ክፉ ከሆኑ እይታዎችና ክፉ ከሆኑ ድምጾች ማለት ነው። ቅዱስ ያሬድም ስለ ጾም ሲናገር ይጹም ዓይን ይጹም ልሳን ካለ በኋላ እዝንንም ሰሚያ ህሱም በማለት ጆሮም ክፉ ነገር ከመስማት በማለት ያብራራል ማለታችን ነው።